እንኳን በደህና መጣችሁ ወደ ድረሞላ ዩቲዩብ ፋሚሊ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። እኔ ያለው በጣም ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እያደረጋችሁ አይደለም ፋሚሊዎቼ? ሰብስክራይብ አድርጉኝ፣ አትከፍሉበትም። ላይክ ሼር አድርጉት፣ ላይክ አድርጉልኝ። የማዳም ቅመሞች ለምንድነው ሰብስክራይብ የማታረጉት? ምን ችግር አለ ብታበረታቱን? አትከፍሉበትም አይደለም? ለዛ ሰብስክራይብ አድርጉና ዛሬ ደግሞ ምን መሰላችሁ የመጣሁበት አንድ ጉዳይ ባህል ሲደርስ እንደኔ የሚከፋው ሰው አለ። ግን ደስተኛ ሆናችሁ ነው የምታሳልፉት? ማለቴ የሰው ሀገር ላይ ሆናችሁ ባህል ሲደርስ በተለይ ሳውዲ ያላችሁ ለምን ታውቃላችሁ? ሳውዲ ያላችሁ ሌላ ሀገራት ላይ ማክበር ይችላሉ፣ ራሱ ተጠይቀው መውጣት ይችላሉ ማለት። ሳውዲ ላይ በተለይ የዞን ከተማውን ለምሳሌ ኢትዮጵያ ላይ የዞን ከተማ ምናምን አልቻለ እንደዚህ አይነት ቦታ ላይ ያለን እንደኛ አይነት ለምሳሌ ወደ ገጠር ወጣ ያለ ምን አናገኝ አረው ምን እንደናፈቀኝ ታውቃላችሁ? ማርያምን ነው ባህል ሲደርስ ማለት ነው። ባህል ሲደርስ ምን ይሸተኛል? የምግቡ ንክኪው ምናምን የለም። እመቤት ምስክሬ ናት፣ እየቀለድኩ አይደለም። የምግቡ ንክኪ ይሸተኛል። በቃ እንደዚህ ብቻ እንደዚህ ተንቀሳቅሼ እንኳን የማየው ነገር ነው የሚመስለኝ። በቃ እንደዚህ ፍለጋ እስከምገባ ሁሉ ነው የሚሸተኝ ማለት ነው። ወይ ብንል የማናገኝ ልጆች አለ። መሀል ከተማ ምናምን ያላችሁ እግዚአብሔር ይመስገን በሉ። ሙስሊሞችም ሆነ ክርስቲያኖች ታገኛላችሁ ገዝታችሁ የባህል ቀን። ሙስሊሞችም ሆነ የባህል ቀን የፈለጋችሁትን መግዛት ትችላላችሁ መሀል ከተማ ያላችሁ። ክርስቲያኖችም ደግሞ እንደዛው። ገጠር ላይ ያለኑ ግን እያማራን እየሸተተን ነው የምንቀረው። እና እኔ ደግሞ በጣም ነው የናፈቀኝ። የምሬን ነው ማርያምን። በቃ ጨነቀኝ ገና አስቀድሞ ያ ሽታ በቃ ምንም በቃ ሽታው አሁን ድረስ ይመጣብኛል። እና ሰብስክራይብ አድርጉኝ እስኪ ቢያንስ እንኳን እንደዚህ አበረታት የሚናገር ገብቼ ልስራ። ማርያምን ሰብስክራይብ አድርጉኝና እንዲሽ መሰናከሩን ካለፍኩ ማለት ነው እሄዳለሁ። ጌታን በቃ እንጀራ ናፍቆኛል። እኔ እንጀራ በስጋ ወጥ አይደለም የናፈቀኝ፣ እንጀራ በሽሮ። የምሬን ነው የምላችሁ። እንጀራ በሽሮ ቲክቶክ ላይ እየበሉ ሳይ ወይኔ ባፌ ውሃ ነው የሚሞላው ማለት ነው። እና ሰብስክራይብ አድርጉኝና ቶሎ ላይክ ሼር አድርጋችሁ እንዲገባ አድርጉኝ። ማርያም ነው የምላችሁ። ሞኔታይዝ ከሆነ እሄዳለሁ። እና ለትልልቅ ሶሻል ሚዲያ ለሚጠቀሙ ሰዎች ላይክ ሼር እንዳረጉልኝ እንትበሏቸው፣ ንገሯቸው። ለምን እንደዛ ከሆነ ልጅ ስለሚገባ እንጀራ ስለናፈቀኝ። እንጀራ ብቻ አይደለም ነው ለመናገር እኔ ብዙ የናፈቀኝ ነገር አለ። ለምሳሌ ልጅ የምሬን ነው 2 ዓመት የተጨረሰ 3 ወር ነው የቀረኝ። በዚህ 3 ወር ውስጥ ሞኔታይዝ ከሆነልኝ እሄዳለሁ። በእናታችሁ ቢያንስ ሞኔታይዝ እንዲሆን አድርጉልኝ፣ ትልልቅ እንትኖች ጋር እንዲደርስ ማለት ነው። ለምን እናንተ ላይ ካረጋችሁልኝ ሼር ካረጋችሁልኝ ትልልቅ እንትን ላይ ይደርሳል። ከዛ እኔ ሞኔታይዝ ከሆነልኝ እዛ ገብቼ መስራት እችላለሁ። በእናታችሁ እንደኛ ልጅ ናፍቆኛል፣ መግባት እፈልጋለሁ ለልጄ። ሲቀጥል ደግሞ እንጀራ በእርግጥ ስንወጣ ይሄን ሁሉ አውቀንበት ናፍቆቱንም እንጀራውንም አውቀን ነው የምንመጣው። ግን ደግሞ አለ አይደለ ትንሽ ይከብዳል። ማርያምን እኔ በጣም በተለይ ባህል ሲመጣ ማለት ነው ወይኔ መድኃኒዓለም ልጅ የማያት መጭም ሲለኝ በቃ መተንም እኮ እዚህ ላንለወጥ ላይ ያልፍልን እኮ ነው። ማርያምን ከቤተሰብ ርቀን ከልጅ ተነጥለን ብቻ ከባድ ነው ማርያምን። እና ባህል ሲደርስ እንደኔ የሚከፋችሁ ልጆች አይዞን፣ እግዚአብሔር አምላክ ወደ ሀገራችን እንዲያበቃ መልካም ምኞቴ ነው። ሰው እኮ ኮንትራቱን ጨርሶ መግባት እፈልጋለሁ እኔ አሁን። ግን ሳስበው ደግሞ ያስጠላኛል። ለምን እንደሚያስጠላኝ ማፊ ዚራ አረብ ማለት ነው። የምታቆጣላችሁ የማለት የሚያረግ እንደሆነ ማለት ነው። የሆነ ነገር ብዙ ስትላቸው ማፊ ይላሉ ማለት ነው። እና
ሰብስክራይብ አድርጉኝና ሞኔታይዝ ልሁን እገባለሁ። ከዛ እንጀራ የመጀመሪያ ቀን ስበላ አሳያችኋለሁ። ኧረ ሁልጊዜ ስበላ ለነገሩ ግን እንጀራ እየበላችሁ የምታሳዩ ሰዎች ማርያምን ጥሩ አይደለም፣ አታሳዩ። ለምን? ለምሳሌ እንደ እኔ የናፈቀው ሰው ሲያይ በጣም ነው የሚጓጓውና አቤት አቤት አቤት። እኔማ በቃ ባፌ ውሃ ነው የሚሞላው። ማርያምን ነው የምላችሁ። እዚህም ስለማይገኝ ጭራሽ አናገኝም ማለት ነው። እኔ ባገኝ ማርያምን ገዛ ነበረ፣ ግን የለማ። የት አግኝቼ ነው የምገዛው? እና ውዶቼ መልካም ባህል እንግዲህ ኢትዮጵያ ያላችሁ መልካም የትንሣኤ በዓል ብያለሁ። እወዳችኋለሁ። ሰብስክራይብ እንደምታደርጉ ደግሞ ባለሙሉ ተስፋ ነኝ። እቺን 3 ወር ውስጥ ሞኔታይዝ እንደምታደርጉኝ። ሰው እኮ በአንድ ቪዲዮ እኮ ይሆናል ታውቃላችሁ አይደል? ትልቅ እንትን ላይ ያለው በአንድ ቪዲዮ ብቻ ሞኔታይዝ መሆን ይችላል። እኔ ግን ይኸው ስንት ወር ከተከፈተ ማለት ነው። አሁን ራሱ 3 ወር አይደል? በ3 ወር ከሆነ ልንሄድ ያለው ቃሌ ናት። እመቤቴ ምስክሬ ናት። ቃሌ ናት። ከልጄ መሄድ እፈልጋለሁ አልኩኝ። ከዛ ቃሌን አክብሬ እንደገባሁ ደግሞ አሳያችኋለሁ። የኔ ውድ ፋሚሊዎች እንደማታሳፍሩኝ ተስፋ አደርጋለሁ። እወዳችኋለሁ። መልካም ጊዜ እንዲሆንላችሁ መልካም ምኞቴ ነው ውዶቼ።